በነገራችን ላይ አንድ አባባል አለ ማለት ነው። ለጅል ንገረው ምን ያውቀው ብለህ ለብስል ጥቀሰው ምን ይጠፋው ብለህ ማለት ጅል እንደዚህ ነው ብለህ ብትነግረው ራሱ አይገባውም። ገባችሁ አይደል? እና ለእናንተ መናገር ማለት ከድንጋይ ላይ ውሃ ማፍሰስ ማለት ነው። ገባችሁ አይደለ? እና ይህ አባባል በጣም እናንተን ይገልጻችኋል። ለጅል ብትነግረው ደንቆሮ ስለሆነ ምንም የሚገባው ነገር የለም፣ የሚረዳው ነገር የለም ማለት ነው። ብስል ግን በቃ አይቶ ይረዳል። ገባችሁ አይደለ? ብትጠቅሰው ምን የሆነ ነገር በቃ መናገር አይጠበቅብህም። ስትጠቅሰው ይሄ እንደዚህ እኮ ነው ብሎ በቃ ይረዳል፣ በደንብ ያውቃል ማለት ነው። እና ጅል ቢነገር አይገባውም ማለት ነው። እና መጀመሪያ ላይ ያስቀመጥኩላችሁን የሩታም ቪዲዮ ለእናንተ ነው ያመጣሁት። ዙም አድርጋችሁት ማለት ነው። ዙም አድርጉት። ይሄ ትክክለኛ እርግዝና አይደለም። እና ዙም አድርጋችሁ ስትቀመጥ እዩት በደንብ ማለት ነው። ስትቀመጥ የሆነ ይንከላፈታል አለ አይደል? እቃ ያኔ ከሆዷ ውጭ በልብሷ ውስጥ ያደረገችው እቃ ስለሆነ ከዛ ቁጭ ስትል የሆነ ይንከላፈታል፣ የሆነ ገርበብ አለ አይደለ? የሆነ በቃ እንደዛ ነገር እዩት ማለት ነው። ራሳችሁ ትረዱታላችሁ ማለት እና ይሄ ትክክለኛ እርግዝ አይደለም። ትክክለኛ እግር እንደዚህ ምንድን ነው የሚባለው? አነባሩ መቀመጥ አይቻልም። ትክክለኛ በቃ እንደዛ ያኔ አርግዛችሁ ታውቁታላችሁ ማለት እና የሩታ ዙም አድርጋችሁ ስታዩት ዙም አድርጋችሁ መጀመሪያ ያደረግኩላችሁ ቪዲዮ ዙም አድርጋችሁ ትልቅ አድርጋችሁ እዩት። ስትቀመጥ ይንገረበባል። ገባችሁ? የሆነ በቃ ይንገረብ የሆነ ምን ልበላችሁ ማለት ነው። የሆነ ይንቀሳቀሳል የሆነ በቃ ምክንያቱም ይሄ ከሆዷ ውስጥ ያለ እርግዝና ትክክለኛ እርግዝና ሳይሆን እኔ እኮ እናንተ ግርምቱኛ እኔ እኮ ትክክለኛ እርግዝ ብትሆን እኔ ደስ ይለኛል። ልጅ ትልቅ የፈጣሪ ስጦታ ነው ብያችኋለሁ ማለት ግን እናንተ እየተሸወዳችሁ ነው። ትክክለኛ እርጉዝ አትሆንም አይመለከተኝም። ግን ቢሆንም እናንተ እርጉዝ ናት እያላችሁ ብዙ ነገር እያላችሁ ልብስ ትልካላችሁ፣ ብር ትልካላችሁ፣ ቤቢ ሻወር ታደርጋላችሁ። የሚቀራችሁ ነገር የለም ጅል ስለሆናችሁ ማለት እና ዙም አድርጋችሁ ስታዩት ይንገረበባል። በቃ ላዲንግ የሆነ ትክክለኛ እርጉዝ እንዳላ አይደለም ማለት ደግሞ ትናንትና ፎቶ ሼር ያደረገችው ይሄ ፎቶ ያስታውቃል። በተለይ አንደኛው ፎቶ ላይ ያስታውቃል። እዚህ ፎቶ ላይ ማለት ነው ያስታውቃል። የሆነ ፕላስቲክ ነው። ገባችሁ አይደለ? ፎቶ ስትነሱ ፕላስቲክ አለ ትክክለኛ እርጉዝ የሚመስል ማለት ነው። ያንን ታደርጉታላችሁ። እንኳን አይደለም እነሩታ ብዙ ውሸቶችን መስራት የለመዱ ማንኛውም ሴት እርጉዝ ነኝ ብላ ይሄን ነገር ማድረግ ትችላለች። ይሄ ሩታ ያደረገችውን ፎቶ ማለት ትናንትና የተነሳችበትን እንኳን አይደለም እነሩታ የውሸት ፋብሪካዎች ማለት ነው። ገባችሁ አይደለ? እና ወላጆቿ ጋራ ስትቀመጥ ቁጭ ስትል ግርብብ ይላል። የሆነ በቃ እቃ ነው። እናትየው ራሱ ከወዷን ለመንካት ፈሩ። ለምንድን ነው የፈሩት? የሆነ ነገር እንትን እንዳይሉ ማለት ምክንያቱም እንደዚህ ሲነኩት ቪዲዮ ይበላሻል። ገባችሁ አይደል? ወይ ይገባል ወይም እንደዛ ሲል ይበላሽባቸዋል ቪዲዮውና ለመንካት ፈሩ ማለት ነው። እኔ ግን የገረመኝ በዚህ እድሜያቸው ወላጆች ሽሩታ ማለት ነው። እሺ አንቺስ ዋሺ ወይ መቼም ወንጀልሽ እንትን በይ ማለት ነው። ነገሩ እኛ እያጠብንልሽ ነው ያንቺን ወንጀል ማለት ነው። እሺ ዋሺ እንደፈለግሽ በራቆትሽንም ነይ ምናምን ነገር ማለት ነው። ያንቺን ግን ወላጆችሽን እዚህ ውሸት ላይ መጨመርሽ ለምን አስፈለገ ማለት ነው። እና እናንተስ ብትሆኑ በዚህ እድሜያችሁ ወደ ፈጣሪያችሁ በመቃረቢያችሁ እንደገና ከውሸት ድራማ ከማስመሰል ድራማ በእናንተ እምነት ውሸት ኃጢአት አይደለም እንዴ? በነገራችን ላይ እንደዛ ነው የማስበው። በነገራችን ላይ በእኛ በእስልምና ውሸት ማለት ነው ያው ሐሜትም እንደዚህ ሐራም ነው። ግን ያው አላደ መናገር ስላለብኝ እኔ ደግሞ እውነታውን ነው የምናገረው። ገባችሁ አይደለ? እና ማስመሰልና ውሸት በጣም ሐራም ነው ማለት ነው። ውሸት ትንሽም ብትሆን በቃ ኃጢአት ነው። እና እነሩታዬ ጋር ሐላል ነው እንዴ? ጽድቅ ነው እንደ ውሸት ማለት ነው። ትልቆቹም ተዋሻላችሁ፣ ትንንሾቹም ተዋሻላችሁ። በቃ ዝርማን ዝር አለ አይደል? ከላይ ጀምሮ ነው ውሸታችሁ ማለት እና በዚህ እድሜያችሁ ከእንደዚህ አይነት አስቀያሚ ስራ ከእንደዚህ አይነት የውሸት ስራ መግባታችሁ ለዶላር ብላችሁ የኑሮ ውድነት ለነገሩ ትላንትናም እኮ እኛን እየተሳደቡ መጥተዋል። የሩታዬ ማዘር ማለት ነው። እኛን ከመሳደብ ልጆን ቢሰትሩ ደስ ይላል። ልጆን እንደዚህ ራቆታን እየመጣች እየዋሸች ብዙ ነገር እያደረገች እኛ ላይ መታችሁ በቃ በነገራችን አንድ አባባል ተናግረዋል ማለት ነው። እኔን የወደደ ከአንገት ልጄን የወደደ ከአንጀት። ይሄ የአማራ አባባል ነው። ጉራጌም ላይ ያለ እንዴ ያው እኛ እናቶቻችን ምናምን እንደዛ ሲሉ አውቃለሁ። ያኔ ሰማ ነበር ፊት ልጅ እያለሁ ማለት እና እኔን የወደደ ከአንገት ልጄን የወደደ ከአንጀት እና ይሄ የአማራ አባባል ነው ማዘርዬ ማለት ነው። ችግር የለም በቃ እናት ነች ማለት እና ልክ ነው። ይሄ አባባሏ ያው የአማራ እናቶቻችን ሲሉ እሰማለሁ ማለት ነው። እና እኛ ወሎዮች እንደዛ ይላሉ እናቶቻችን ማለት እና ልጅን የወደደ ደግሞ ሚላትን በጣም ነው የሚወዱት እርስዎ ማለት ነው። ግን እየመጡ እኛ ላይ ይሳደቡ። በጣም እኮ ነው የሚሳደቡት ማለት ነው። በጣም የሚሳደቡ እንደው ሌላ የምትሰሩበት አይዲያ የላችሁም እንዴ? ባለፈው እኛኑ ሰደባችሁ፣ ዛሬም ደግሞ እኛኑ። ሁሌ እኛ ነው በመሳደብ ነው ዶላር የምታገኙት። እኛም በመሳደብ ነው ዶላር የምታገኙት ማዘርዬ። እርስዎ እኮ ትልቅ ሰው ናቸው ማለት በዚህ እድሜ ወደ ፈጣሪው እንጂ መቃረብ ያለባቸው
ውሸት እየመጡ መሳደብ እየመጡ ውሸትን እየመጡ ጥሩ አይደለም። ያኔ ለእርሶ ስል ነው እንደዚህ ያልኩት ማለት ነው። እና ስለሰደባችሁን እናመሰግናለን ማለት ነው። እኔን አይጨምርም፣ በጎቹ ነው ባይዘው ማለት ነው። እና ያው እኔ እውነታውን እነግራችኋለሁ፣ ልካችሁ ማለት ነው። ያኔ እውነታውን የምትሰሩት ነገር ምን እንደሆነ እነግራችኋለሁ። ያው እኔንም ትሰርቡኛላችሁ ማለት እና መጀመሪያ ላይ ያስቀመጥኩላችሁን ዙም አድርጋችሁ የሩታን ቪዲዮ እዩት። ስትቀመጥ ይከረበታል፣ የሆነ በቃ ይንገረበባል ማለት ነው። ይንገረበባል ነው የሚባለው። የሆነ ቁጭ ስትል እዩት ማለት በቃ የሆነ ዕቃ ይዛቻ የሆነ ቁጭ ስትሉ ማለት ነው። እንዴ ምን ሆናችኋል? ልክ አሁን ቆይ ቪዲዮ ልስራላችሁ እንደ መከዳ አድርጌ ሆዴ ውስጥ ማለት እና ቁጭ ስትሉ ያስታውቃል ማለት። ትክክለኛ እርጉዝ እንደዚህ አይደለም። በእናታችሁ እና ትላንትና ፎቶ የተነሳችሁ ደግሞ ባንቺ ነው ራቁትሽን አሳይን ብለሽ እንዴ እና ሩታ አሁን አንቺ ሴት አይደለሽም ብላት መታመሟ ልታሳይ ነው እንዴ? እናንተ አብዳችኋል እንዴ? አንድ ሰው እንደዚህ ነው ስላለ ለዶላሯ ስትል የምትሰራበት ስታጣ እንጂ ለእኔ ብላ ነው እንደ ፎቶ ሼር ያደረገችው። ለዶላሯ ስትል ለገንዘብ ጡሙዕ ያኔ ምንድን ነው በቃ ለገንዘብ ብላ እሷ ሻራ ላይ ትተኛለች ብያቸዋለሁ። ሩታ ለገንዘብ ስትል ልብሷን አውልቃ ሻራ ላይ ትተኛለች። አብሬሽ በቃ እርቃንሽን ሻራ ላይ ተኝ ካላት ወረቢ ትተኛለች እና አውቃ አሁን ደግሞ ለስለስ ብላ ትክክለኛ እርጉዝ መስላ ምናምን ነገር በቃ ወዳችሁ ልባችሁን እየበላቻችሁ ነው። እርጉዝ አይደለችም። እርጉዝ ትክክለኛ እርጉዝ ብትሆን ችግር የለም፣ ደስ ይላል ማለት ግን አይደለም። እዩት በደንብ ቪዲዮውን ማለት እና እኔ ሩታ እኮ ሴት አይደለችም ወንድ ነች ብላት መታ እርቃኗ መታ ሙሟ እንዳቧ ልታሳየኝ ነው። ታሳየን እስኪ። እንደዛ ነው የምታደርገው። እና እኔ ስላልኳት አይደለም እርቃኗን የመጣችው ለዶላር ስትል ነው። ገባችሁ አይደለ? እርቃኗን አሁን ፎቶ ሼር ያደረገችው በቃ ደግሞ እግዚአብሔር ይመስገን ለዚህ ላበቃኝ አለ። ራቁት ለመምጣቱ እዚህ ሆድሽን ገልጠሽ ለማሳየቱ ይሄ ምንድን ነው ፕላስቲክ አድርገሽ ፎቶ እንደዚህ በከራሽን በልተሽ አምጥተሽ ለማሳየት እግዚአብሔር የምታመሰግኒው አውዝ ብል ኃጢአት እኮ ነው። እናንተ ጋር ኃጢአት የለም እንደዚህ አይነት ነገር አስተግፍሩላህ። እና ለእኔ ብላ አይደለም ባይዘወይ ማለት ነው እንደዚህ የምትጃጃለው፣ እንደዚህ እርቃኗን የምትጃጃለው፣ እንደዚህ የምትዋሸው፣ እንደዚህ ልብስ ከሆዷ ጋር አድርጋ ጠቅጥቃ የምትመጣው ለእኔ ስትሳየው ለዶላር ብላ ነው። ገባችሁ አይደል? እኔ ምን አገባኝ? ለእኔ በእኔ አይደለም። አንቺ ነሽ ሆዷን ታሳየን። ሆዷን እንደማሳየን እንደዚህ ነው እንዴ? ሆድ ማሳየን ነው። እስኪ ወንድ ትሆን እዛ ትሄድ ሆስፒታል ሄዳ እስኪ ታሳየ ነገሩ ታሳየን። ይሄንም ሰምታ እኮ ታሳየ ለሩታ፣ ምክንያቱም ዶላር ነው። እና በደንብ አድርጋችሁ ቪዲዮውን ካያችሁት ትክክለኛ እርጉዝ አይደላችም። ኔቨር ጊቭ አፕ ደግሞ ማለት ነው። ይሄን ፕላስቲኩም ማለት ነው ውጭ ስወጣ ማለት ኢጃዛ በወጣሁበት ሰዓት ያው ቆያለሁ። በነገራችን ላይ እኔ ቶሎ ኢጃዛ አልወጣም፣ በ5 ወሬ በ6 ወሬ እንደዛ ነው ማለት እና ስወጣ ቪዲዮ ሰርቼ ካለበት ቦታ ቪዲዮ ሰርቼ እንዴት እንደሆነ አሳያችኋለሁ ማለት ነው። እና ሩታ ያደረገችው ፕላስቲክ ነው። ገባችሁ አይደለ? ፕላስቲክ ነው እንጂ ትክክለኛ እርግዝና አይደለም። ትክክለኛ እርግዝና ጭራሽ ሩታ ጋር የለም ኔቨር ማለት ነው። ትላንትና የሩታ የማዘር ማለት ነው ሚላት ጋር ሆነው እንግዲህ እኛንም ጨፍጭፈውናል። ከዛ ደግሞ ስለ ትዳርም ሲያወሩ ነበረ፣ ያው ስለ ልጆና ስለ አበጋዝ ማለት ነው። እና በትዳር መሀል ችግር ይፈጠራል ምናምን ነገር እያልኩ ስታስረዱ ነበር ማለት ነው። እና ግን 2 ዓመቷ እኮ ልጆ ማለት ነው 2 ዓመቷ ሚዲያ ላይ በቃ እያለቀሰች ነው የምትመጣው። ታዲያ እንደዚህ ብሎ መካሪ ለራሱ ያቅም ይባላል። የእርሶ ነገር ማለት ነው መካሪ ለራሱ ያቅም። እና ልጆ ሚዲያ ላይ 2 ዓመቷን ጨርሳ 3ኛ ዓመቷን ይዛለች። ይኸው በቃ ባሌ ነው ያለችው ሰው ጋር ማልቀስ ነው፣ ትዳርም ማለት ማልቀስ ነው። ሰርጉ ደግሞ መቼ መርቀ የሰጠኋት ትዳር እንደዚህ ነው እንዴ? ማለት እርሶ እኮ የሩታዬ እናት ማለት ነው በክብር እኮ ልጆን ደግሰው ምናምን እኮ መች ተጋቡ አላየንም እኮ። ስለዚህ እርሶ እንደዚህ ብለው ማውራት አይችሉም። ቢያንስ የለምለም እናት እንደዚህ ቢዋሩ ሀሪፍ ነው። እና እርስዎ ልጆ እኮ ቤት ሰብራን ሄደችው ወንድ ተከትላ ማለት ነው። እና መቼ መርቀው ሰርግ አድርገው ሰጥተዋት ነው የዚህን ያክል ያኔ እንደዚህ የምታወሩ ማውራት የቻላችሁት ማለት ነው። የእርስዎ ልጅ እኮ በክብር ቤተሰቦቿ ወይም እርስዎ ማለት ነው ልጆን እኮ አልሰጡም እኮ ሰርገው ምናምን እኮ አልሰጡም እኮ። እና እሷ ዝም ብላ ተከትላ ቤት ሰብራ ነው እናንተ ራሳችሁ ማለት ነው ቤት ሰብራ ሄደች ወንድ ተከትላ አይደል እንዴ ያላችሁት? የትኛው ትዳር የታለ ትዳር? እና ትክክለኛ ትዳር ቢሆን የእርሶ ልጅ አይመክሯትም? አይቆጣትም? እንደዚህ 2 ዓመት ጨርሳ 3ኛ ዓመቷን እየየ ስትል በሚዲያ ይሄው የውሸት አረገዝኩ ብላ መጣ። አስተዳደጓ ይመስለኛል በነገራችን ላይ ማለት እና እርሶ በደንብ አላሳደጓትም። በቃ ገንዘብ ይወዳሉ ከሰው ልጅ ማለት ነው። እና የእርሶ ልጅ የ2 ዓመቷን ጨርሳ 3ኛ ዓመቷን እያለቀሰች ነው ሚዲያ ላይ መሳቂያ ሆናለች። በቃ እየየ እያለች ነው። እንደዚህ ነው እንደ ትዳር እናንተ ጋር እንደዚህ ነው። እናንተ ጋር ውሸት ጽድቅ ነው። ትዳር መጫወቻ ነው። በቃ እንደዛ ነው አይደል? ሀምሼ ብር ታገኙ ማለት ነው። ብር ካገኛችሁ ምንም ታደርጋላችሁ በነገራችሁ ላይ ማለት እና እንደዛ ነው። ሩታየው ትላንትና ለስለስለሽ በቃ አይደል የሆነች የደረሰች ሴት ምናምን በቃ እንዴ ምንድን ነው ቤቢ ሻወር ከተደረገ ወለድኩ አትይም እንዳንቺ
ቆየ እኮ ወር እኮ ሊበልጠው ነው ቤቢ ሻወር ከተደረገ ማለት ነው። ወለድኩ ብለሽ ነው የተወለ እንጂ ማለት ያው የእውነት ባትወልጂ ማለት ነው። አራት አስቁኝ በእናታችሁ። በጎቹን ተጫወቱባቸው። ብራቸው አይቀር ጉልበታቸው አይቀር። ነገራችን ላይ መጀመሪያ ላይ የረሳሁት ነገር አለ። መጀመሪያ ላይ አወራለሁ ብዬ ነበር ማለት ነው። ሩታዬ ቤተሰቦች ወላጆችሽን እንደዚህ ዝንጥ አድርገሽ አልብሰሽ ስላመጣሻቸው በጣም ደስ ይላል ማለት ነው። ግን ገና ማለት እነሱ ከቤት እየወጡ እናትሽ ወደ መንደር ልትሄድ ከቤት እየወጣሽ አንቺ ገና እየመጣሽ አታስመስይ እንጂ አታስመስይ። መቅድሚያ ተገናኝታችሁ የለም እንዲ አንቺ አይደልሽ እንደዚህ ፉ አድርገሽ አመጣሻቸው። መንደር ልንሄድ ነበር ቪዲዮ እንዲያምር ለበጎችዬ ወይዘሮ ደመቁ ማለት ነው። እና ይሄ ውሸታችሁ ለበጎች ነው። እኛን ብልጦችን እኮ ማለት እኛን ብልጦቹን መሸወድ አትችሉም ማለት እና ልመጣ ከዚሁ በር ላይ መክረሜ ነው ምናምን። እውነትሽን ነው። ለማን ነው ይችን ለእኛ ምንድን ለሚባል አለ ማለት አባባል ሞልቶናል። እኛ ማሮች ባይዘው ማለት እና አንቺ መጀመሪያ ተገናኝተሻቸው እንደዚህ ፏ አሰርተሻቸው ዝንጥ አድርገሻቸው ምናምን እንትን ብለሽ ከዛ እንደገና ገና እየመጣሁንም በር የቆረቆርኩ ወይ የሉም እንዴ የላችሁም እንደምን አቤት ማስመሰል። ለነገሩ በጎቹን ባያቸው እንደዚህ በቃ እንደ ግረፊያቸው በደንብ ማለት ነው። የአንቺ በጎች ማለት የአንቺ ከብቶች በጣም ብዙ ናቸው፣ ደደም ናቸው ማለት ነው። ግረፊያቸው እና ገና ለገና ያልተገናኝ በቃ አይደል ከሸገር እየመጣሽ ምናምን ነገር። በነገራችን ላይ እንደ የሸገሮቹ ወንድሞች ያልሻቸው እንዴት እናታቸው ጋር ሳይመጡ ሩታዬ ወንድሞቼ ምናምን ያለችው እንዴት ነው እናታቸው ቤት ያልመጡት ማለት እና ደግሞ አንዲት እህታችን ምናምን እያሉሽ አልነበር እንደዛ አዲስ አበባ የድራማ ወንድሞች ማለት ነው። ለምንድን ነው ቤተሰቦቻቸው ጋር ያልመጡት? እናት አባታቸው ጋር ወንድሞች አይደሉም እንዴ? እና እንደዚህ ተጫዋችባቸው በጎችን ማለት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ማለት የመዳም ቅመም ከመዳም ኩሽና ነጭ ነጩን እኔ ጋ ማለት ነው። ውሸት ምናምን የለም እኔ ጋ እውነቱን ቁጭ